አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ? የዩቲዩብ ቻናል ቤተሰቦቼ እንደምን አላችሁ? ሰፋር ዜና ነው ዛሬ እንግዲህ ይዤላችሁ የመጣሁት የአቶ መስፍን ልጅ ማለት ነው። አባቴ ወንጀለኛ አይደለም፣ አባቴ ወንጀል ሊሰራ አይችልም በማለት እንግዲህ ክርክር ገጥመዋል ማለት ነው። የአቶ መስፍን ልጅ እንግዲህ ምን እንዳሰቡ አናውቅም። በነገራችን ላይ ማለት ነው አንዳንድ ጊዜ ማለት ነው ልባችን ድፍን የሚሆንበት እንትን አለና እኔ ገርም ይለኛል። እውነቴን ነው የምላችሁ። እኔ መስፍን በመሞቱ ሞት ለማንም ጥሩ አይደለም፣ ለማንም ቤተሰብ ሞት ጥሩ አይደለም። ግን አንዳንድ ጊዜ ደግሞ መሸሻ ስታጡ ራሳችሁን ለማጥፋት ትሞክራላችሁ። ምክንያቱም ብዙ ሰው በደላችሁ፣ ብዙ ሰው አሰቃይታችሁ፣ ብዙ ሰው እንትን ብላችሁ ራሳችሁን መደበቂያ ነው የምትፈልጉት። እና መስፍንን የሚያየሁት እንደዛ ነው። በዙሪያው ብዙ ወንጀለኞች ብዙ ነበሩና ግን እነዛ ሁሉ ባዶ አስቀርተውት እሱ ግን እስር ቤት መግባትም አልፈለገም። ቀጥታ ራሱን ነው ያጠፋውና ልጅ ደግሞ እዚህ ጋር አባቴ ወንጀለኛ አይደለም እያለ ነው። እንግዲህ አናውቅም ምን እንደሚፈጠር። እንግዲህ ዘላለምና ልዑልን መስፍን ትቶልን በመሄዱ ደስ ብሎናል አይደል? ሁላችንም ደስ ብሎናል ይመስለኛል። እንደዛ ነው። እናንተ ደስ አላላችሁም? እውነቴን ነው የምላችሁ፣ የምሬን ነው የምላችሁ። ይሄ ሰውዬ እኮ አጥፍቶ ማጥፋት ይችል ነበር አይደል? ስለዚህ እኔ በጣም ደስ ብሎኛል። እንደውም የዛን ቀን በቃ እኔ ወይ ልዑል ወይ ዘላለም ላይ እየተተኮሰ ነበር የመሰለኝና ቀን ሙሉ ምግብ አልበላሁም። ታውቃላችሁ አይደል? ቀን ሙሉ ምግብ አልበላሁም። በቃ ስዞር ነው የዋልኩት ቤቱን ሁሉ ማለት ነው። ምክንያቱም የሆነ እንደገና ዩቲዩብ ላይ ገብቼ ልዑል ሲፖስት ነው በቃ ሰላም የተኛሁትና ሁላችንም ሰላም ነን ብሎ ሲፖስት ነው ማለት ነው። እና አንዳንድ ጊዜም ወንጀልን እንደ ኖርማል ነገር ባናየው ጥሩ ነው ብዬ አስባለሁኝ። አንድ ሰው ተፈርቶ እውነት ለመናገር ያስፈራል። ነገሩ ከባድ ነው። ግን ቢሆንም አባቴ ወንጀለኛ አይደለም እያለ ነው ማለት ነው። እዚህ ጋር ጥንቃቄ ሊደረግበት ይገባል ብዬ አስባለሁ። እናንተን ሊጎዳ ይችላል ይሄ ልጅ አይታወቅም። አንዳንድ ሰዎች በበቀል ሆዳቸው እየተሞላ ነው፣ ልባቸው በበቀል እየተሞላ ስለሆኑ ራሳችሁን እንድትጠብቁ ላለሁ እኔ በበኩሌ ማለት ነው። ለቤቴ ደግሞ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። ቪዲዮ ከተመቻችሁ ታም በኋላ እኔ ላይቭ አልገባም፣ ቪዲዮ ነው የምሰራላችሁ ማለት ነው። እናንተ እንደሆናችሁ ሰብስክራይብ አታደርጉም ማለት ነው። እና መስፍንን አመስግናችሁታል። ለምን በሉ መጨረሻ ላይ ሲተኩስ ወይ ዘላለምን ወይ ልዑልን አጥፍቶ መጥፋት ይችል ነበር አይደል ይሄ ሰውዬ። ስለዚህ ራሱን ብቻ በማጥፋቱ የምሬን ነው ብዙ ሰው አመስግኖታል። ምክንያቱም ከባድ ነበረ። ስራውን ስላጋለጹበት እነሱንም አጥፍቶ ራሱን መጥፋት ይችል ነበር እና በጣም ደስ ይላል እዚህ ጋር ማለት ነው። አካሄዱ ደስ ይላል። እንግዲህ ከባድ ነው ነገሩ ማለት ነው። እንግዲህ ማህሌትም ተበሳጭታለች። ማህሌትም ለምን ሞተ የሚል ጥያቄ አምጥታለች። ማህሌት ግን ደግሞ መሞቱ ጥሩ ሆኖ እያለ ጥያቄ አልተመለሰልኝም እያለች ነው ማህልዬ የኛም ጥያቄ እኮ አልተመለሰም። ስለዚህ እንግዲህ እሱ የፈቀደው ፈጣሪ የፈቀደው ሆነና መስፍን ሞተ ማለት ነው። በነገራችን ላይ ወንጀል የሰሩ ሰዎች እውነት ለመናገር ብዙ ጊዜ አይታችኋቸዋል እና ብዙ ጊዜ ይክዳሉ። ለምንድን ነው የሚክዱት? ውሸት እኮ ጥሩ አይደለም። ውሸት እንጀራ ሊሆን አይችልም። እውነት እያለች መቼም እውነት አትወጣለች እንደዚህ ማለት ነው። ይሄ ሰውዬ አሁን ስንት አመት ሙሉ ተጫወተ በሰው ላይ፣ ስንት አመት ሙሉ ባለሀብቶችን ዘረፈ፣ ባለሀብቶችን ጎዳና ላይ አስወጣ። ግን እውነት ያው እውነት ነች። አትበድሉ፣ ሰውን አትበድሉ ማለት ነው። ሰው ምን ልፈልጌ ነው? ተበዳይ መሆን ጥሩ ነው አንዳንድ ጊዜ። ምክንያቱም ዋጋ ያስከፍላችኋል። መበደል ዋጋ ያስከፍላችኋል እመኑ ማለት ነው። ተበዳይ ብትሆኑ ጥሩ ነው ብዬ አስባለሁኝ። እንደኔ ሀሳብ ማለት ነው። እንግዲህ ማን ነው የመስፍን ልጅ እንግዲህ አባቴ ወንጀለኛ አይደለም እያለ ነው። ስለዚህ እንግዲህ ፈጣሪ
ይርዳው ማለት ነው ለልጁ። እውነት ማሰቢያው ተዘግቷል ብዬ አስባለሁ። ነው ቪዲዮ ላይ የመሰለኝ ቪዲዮ አሳዩት፣ እንደዛ ይሻለዋል። ቪዲዮ አሳዩት፣ እንደዛ ይሻለዋል። እና